የአድማስ ዲጂታል ሎተሪ መደብ 3035 27 ግንቦት 2017 ዓ.ም በኢትዮጵያ ሎተሪ አገልግሎት በዕድል አዳራሽ በሕዝብ ፊት የወጣ ሲሆን የወጡት የዕጣ ቁጥሮችም ከዚህ ጋር ተያይዘዋል። መልካም ዕድል ይሁንላችሁ። ሚሊዮን ሎተሪ በቅርብ ቀን ይወጣል። እንደ ወጣ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። የአንደኛና የሁለተኛ ዕጣ ቁጥሮች የሚከተሉት ናቸው። የሶስተኛና የአራተኛ ዕጣ ቁጥሮች የሚከተሉት ናቸው። የአምስተኛና የስድስተኛ ዕጣ ቁጥሮች የሚከተሉት ናቸው። የሰባተኛና የስምንተኛ ዕጣ ቁጥሮች የሚከተሉት ናቸው። የዘጠነኛና የአስረኛ ዕጣ ቁጥሮች የሚከተሉት ናቸው። ፍጠኑ! ይህ ዕድል እንዳያመልጣችሁ። አፍላ ዴቲንግ ላይ ለምን ቆንጆ ምርጥ የትዳር ጓደኛ አይጣበሱም? ሊንኩን ከስር ኮሜንታ ላይ አስቀምጬዋለሁ። እሱን ተጭናችሁ አፑን ከጎግል ፕሌይ ላይ አውርዱት ወይም ጎግል ፕሌይ ላይ ገብታችሁ አፍላ ዴቲንግ ብላችሁ ሰርች አድርጉት። እንግዲህ የዛሬ ባለተራዎች ቀርበዋል። በነገራችን ላይ ዝም ብሎ አይደለም። አንዳንዱ አሁን አገናኙኛ በስልክ የሚል አለ፣ ስልኳን ስጡኛ የሚል አለ። ብዙ ኃላፊነቶች አሉት። ስለሆነ በትክክለኛ በቢሮ ደረጃ ፎርም ተሞልቶ ሂደቶች ተከውነው እንደዚሁም ደግሞ በባለሙያዎች ጭምር የትዳር ስልጠና ተሰጥቶ ነው እነሱ ሲስማሙ ደግሞ ወደ ትዳሩ የሚያልፉትና ለትልቅ ቁም ነገር የሚታሰብ ነገር ነው። እኛም ደግሞ ትልቅ ኃላፊነትም ስላለብን በዛ መልኩ የሚከወን ነው። ውድ ቤተሰቦቻችን በዚህ ጉዳይ ላይ በ0904 569999 እንደዚሁም በ0978 04 0000 ላይ በቴክስት ብቻ ሀሳቦቻችሁን ኮድ የመረጣችሁ ኮዱን ታሰፍራላችሁ። ስለ እናንተ ግን አጭር ፕሮፋይል አብሮ ሊኖር ይገባል። ከዛ በኋላ ባልደረባችን ቅድስት ደግሞ ሁላችሁም ጋር እየደወለች በቢሮ ደረጃ ቀጠሮ ተይዞላችሁ ነው የምትስተናገዱት ማለት ነው። ኮድ 61 ነኝ። እድሜ 30 ሲሆን የአዲስ አበባ ከተማ ነዋሪ ነኝ። በወር 10 ሺህ ብር ደሞዝ ተከፋይ ሲሆን ሃይማኖቴ ፕሮቴስታንት ነው። የትምህርት ደረጃ የመጀመሪያ ዲግሪ አለኝ። ቁመቴ 1 ሜትር ከ70፣ መልኬ ጠይም፣ የምፈልጋት ከ25 እስከ 30 እድሜ ክልል ውስጥ የሆነች ትምህርቷን ከዲፕሎማ በላይ የወር ደሞዟ ከ5000 ብር በላይ የአዲስ አበባ ነዋሪና ፕሮቴስታንት እምነት ተከታይ የሆነች ሞላ ያለ ሰውነት ያላትና ጥሩ አቋም ያላት ካገኘው ለእውነተኛ ውሃ አጣጭነት የእውነት መርጣታለሁ ብሏል። ኮድ 61። ኮድ 63 እድሜ 34 ነው። የትምህርት ደረጃ የዲፕሎማ በቲቺንግ ሲሆን የ7000 ብር ደሞዝተኛ ነኝ። ከዚህ በፊት አላገባሁም። ሃይማኖቴ ኦርቶዶክስ ነው። ቁመቴ መካከለኛ ነው። ተከራይቼ ነው የምኖረው። አይነ ስውር ሲሆን በጣም ተግባቢና ፍጹም ለትዳር ደግሞ የተዘጋጀሁ ነኝ። የምፈልጋት ከ22 ዓመት እስከ 34 ዓመት የሆነች ከ10ኛ ክፍል በላይ የተማረች ከዚህ በፊት ያላገባች መካከለኛ ቁመት ያላት ኦርቶዶክስ የሆነች ካገኘሁና የኔን ነባራዊ ሁኔታ የምትቀበል ካገኘሁ የእውነት ለማግባት ዝግጁ ነኝ ብሏል። ኮድ 63። ኮድ 65 ነኝ። እድሜ 26 ነው። የመጀመሪያ ዲግሪ አለኝ። የመንግስት ሰራተኛ ሲሆን የምኖረው በአዲስ አበባ ከተማ የካባዶ ሲሆን ደሞዜ 12000 ብር ነው። የኦርቶዶክስ እምነት ተከታይ ነኝ። የምፈልጋት ውሃ አጣጭ ደግሞ እድሜዋ ከ26 እስከ 30 ዓመት ስራ ያላትና ጥሩ ደሞዝ የሚከፈላት ሃይማኖቷ ኦርቶዶክስ የሆነ መልከ መልካም ካገኘው ለማግባት ዝግጁ ነኝ ብሏል። ኮድ 65። ኮድ 67 እንዴት ናችሁ? እስከ ዳር አዲሶች ውሃ አጣጭ እፈልጋለሁ። የምኖረው አዲስ አበባ፣ ስራዬ መምህር፣ የትምህርት ደረጃዬ ማስተርስ፣ ሃይማኖቴ ኦርቶዶክስ፣ የምፈልጋት እድሜዋ ከ26 ያልበለጠ መልከ መልካም፣ ስለ ፍቅር በደንብ የገባት ለትዳር ዝግጁ የሆነችና የተማረች እፈልጋለሁ። ግራ ጎኔ ብትሆን እሻለሁና ኮድ 66 ብለሽ ግራ ጎኔ እባክሽ አግኝኝ ብሏል።
ኮድ 69 ከዚህ በፊት ያገባሁና መንታ ልጆች ያሉኝ ሲሆን እድሜ 36 ነው። የግል ስራና እጅግ ጥሩ ኑሮ ያለኝ ነኝ። ልጆቼ እናታቸው ጋር ናቸው ያሉት። የመፈልጋት ውሃ አጣጭ እድሜዋ ከ35 በታች መልከ መልካም በመነጋገር የምታምን ለትዳር ዝግጁ የሆነች ካገኘው ለመነጋገር ከዛም አልፎ ወደ ትልቁ ጋብቻ ለመግባት ዝግጁ ነኝ ብሏል። ኮድ 69 ኮድ 60 ነኝ። እድሜ 23 ዓመት ቀይ ረዘም ያልኩና መልከ መልካም ሲሆን የመጀመሪያ ዲግሪ ያለኝ የመንግስት ሰራተኛ ነኝ። ሃይማኖቴ ፕሮቴስታንት ነው። ከሰው ተግባቢና ሃይማኖቴን አክባሪ ነኝ። የምፈልገው የትዳር አጋር እድሜው ከ27 እስከ 35 የሆነ ሃይማኖቱ ፕሮቴስታንት የሆነ ነው የምፈልገው። ከዲግሪ በላይ የተማረ ሆኖ ለኑሮ በቂ ገቢ ያለው የመልካም ስብዕና ባለቤት ካገኘው ለጋብቻ ዝግጁ ነኝ ብላለች። ኮድ 60 ኮድ 62 እድሜ 38 ሲሆን የኤችአይቪ ቫይረስ በደሜ ውስጥ አለ። መድኃኒት መውሰድ ጀምሬያለሁ። በአንድ ድርጅት ውስጥ ተቀጥሬ ነው የምሰራው። እዚሁ አዲስ አበባ ውስጥ ነዋሪ ሲሆን የራሴ መኖሪያ ቤት አለኝ። የምፈልገው እድሜው ከ40 እስከ 45 የሆነ የቤተ ክርስቲያን ስርዓት ማግባት የሚችል እንደኔ ከቫይረሱ ጋር የሚኖርና የራሱ የሆነ ገቢ ያለው የተማረ ሰው ካገኘው ለማግባት ዝግጁ ነኝ ብላለች። ኮድ 62 ኮድ 64 እድሜ 30 ሲሆን የትምህርት ደረጃ ዲግሪ ያለኝ። ለጊዜው ግን ስራ የለኝም። በጣም ከሰዎች ጋር ተግባቢ ነኝ። ሃይማኖቴ ሙስሊም ነው። ቀለሜ የቀይ ዳማ ቆንጆ ነገር ነኝ። የምፈልገው ከ30 እስከ 40 እድሜ የሆነ የራሱ የሆነ ስራ ያለው የእስልምና እምነት ተከታይ ግልጽና እውነተኛ ትዳር ፈላጊ ካገኘው ለማግባት ዝግጁ ነኝ ያለችው ኮድ 64 ናት። ኮድ 66 ቁመቴ 1 ሜትር ከ65 ሃይማኖቴ ኦርቶዶክስ ተዋህዶ የትምህርት ደረጃ እስከ 10ኛ ክፍል ተምሬያለሁ። በግል ድርጅት ውስጥ በ2500 ደሞዝ ሰራለሁ። ባህሪ በቀላሉ ከሰዎች ጋር መግባባት የምችል ነኝ። የምፈልገው ከ25 እስከ 35 ዓመት እድሜ የሆነው ረዘም ያለ ቁመት ያለው የተማረ ቋሚ ስራ ያለው ከ7000 ብር ደሞዝ በላይ ደሞዝተኛ ሃይማኖቱን እንደኔው ከኔ ጋር የሚመሳሰል ከምንም በላይ ፈሪሃ እግዚአብሔር ያለውና ለጋብቻ የተዘጋጀ ከሆነ ዝግጁ ነኝ ብላለች። ኮድ 66 ኮድ 68 ማስተር ሳለኝ እድሜ 29 ነው። በግል ድርጅት ተቀጥሬ 12000 ብር ደሞዝ አገኛለሁ። ሃይማኖቴ ፕሮቴስታንት ሲሆን የምፈልገው የትዳር አጣማሪ እድሜው ከ35 እስከ 45 የሆነ ፕሮቴስታንት እምነት ተከታይ ከዲግሪ በላይ የተማረ በሃይማኖቱን አክባሪና እውነተኛ ትዳር የተዘጋጀ ካገኘው ደስ ይለኛል ብላለች። ኮድ 68 ከቅፍ ገብቼ ካንተ ጋር አይኔን ባይኔ አይቼ ካንተ ጋር ነው ፍቅርቼ ካንተ ጋር እንግዲህ የዛሬ ባለተራዎች ቀርበዋል። በነገራችን ላይ ዝም ብሎ አይደለም። አንዳንዱ አሁን አገናኙኛ በስልክ የሚል አለ፣ ስልኳን ስጡኛ የሚል አለ። ብዙ ኃላፊነቶች አሉት ስለሆነ በትክክለኛ በቢሮ ደረጃ ፎርም ተሞልቶ ሂደቶች ተከውነው እንደዚሁም ደግሞ በባለሙያዎች ጭምር የትዳር ስልጠና ተሰጥቶ ነው እነሱ ሲስማሙ ደግሞ ወደ ትዳሩ የሚያልፉትና ለትልቅ ቁም ነገር የሚታሰብ ነገር ነው። እኛም ደግሞ ትልቅ ኃላፊነትም ስላለብን በዛ መልኩ የሚከወን ነው። ውድ ቤተሰቦቻችን በዚህ ጉዳይ ላይ በ0904 569999 እንደዚሁም በ0978 04 0000 ላይ በቴክስት ብቻ ሀሳቦቻችሁን ኮድ የመረጣችሁ ኮዱን ታሰፍራላችሁ። ስለ እናንተ ግን አጭር ፕሮፋይል አብሮ ሊኖር ይገባል። ከዛ በኋላ ባልደረባችን ቅድስት ደግሞ ሁላችሁም ጋር እየደወለች በቢሮ ደረጃ ቀጠሮ ተይዞላችሁ ነው የምትስተናገዱት ማለት ነው።